ይህ ከኋላ የምትመለከቱት ብርሃን ያለምንም ላይት በካፕከት ብቻ እንዴት አድርገን ማስገባት እንደምንችል በዚህ ቪዲዮ አሳያችኋለሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። በመጀመሪያ የምናደርገው ወደ ካፕከት እንገባለን ማለት ነው። ካፕከት ውስጥ ከገባን ይህ ኒው ቪዲዮ የሚለውን አንድ ክሊክ እናደርገዋለን ማለት ነው። እናንተ የምትፈልጉትን ቪዲዮ መርጣችሁ ታስገቡታላችሁ ማለት ነው። ይህንን አድ እለዋለሁ ማለት ነው። ከዛ ወደዚህ ኢንተርፌስ ያመጣኛል ማለት ነው። ይህንን ቪዲዮ አንዴ ክሊክ አደርገውና ሳይዙ ወደ ዩቲዩብ እንዲሆን እና የሚያስፈልጉ ፓርቶችን ክሮፕ አድርገዋለሁ ማለት ነው። ከት አድርጌ አወጣዋለሁ። እንደምትመለከቱት እንደዚህ አድርጌ የሚያስፈልገውን ቦታ ከት አድርገዋለሁ ማለት ነው። ከዛ እንደዚህ አድርጋችሁ ከጨረሳችሁ በኋላ ቪዲዮአችሁን ያው እንደገና ክሊክ ታደርጉትና ወደ ታች ያለውን አድጀስት ምናምን የሚለውን ወደ ጎን ታደርጉታላችሁ። ይሄኛውን ወደ ጎን ያደረጋችሁ ሪላይት የሚል አለ። ሪላይት የሚል ትፈልጋላችሁ ማለት ነው። እንደምትመለከቱት እዚህ ሪላይት የሚል መጥቶልኛል ማለት ነው። እንደ ክሊክ አደርገዋለሁ ይሄኛው ሪላይት የሚለውን እሱ ውስጥ ከገባችሁ በኋላ እነዚህን አማራጭ ያመጣላችኋል። እናንተ የምትፈልጉትን ሪላይት መጠቀም ትችላላችሁ ማለት ነው። ያው እንደምታዩት ብዙ ሪላይቶች አሉ ማለት ነው። ከኋላ የሚቀቡ ብርሃን ለምሳሌ ይሄኛው ውስጥ ያድርጌ ላሳያችሁ። ይሄኛው እንደምትመለከቱት እንደዚህ አድርጎ ፊት ያስገባዋል ማለት ነው። በኋላ እንደምትመለከቱት ከነዚህ የሚመቻችሁን እናንተ ትመርጣላችሁ ማለት ነው። ይሄኛውን አድርጌ እስቲ ላሳያችሁ። ሁለተኛው ይሄኛውም እንደምትመለከቱት እንደዚህ አይነት ከለር ከኋላ ይሰጠኛል ማለት ነው። ማስተካከል ትችላላችሁ። ብርሃኑን መቀነስም መጨመር ትችላላችሁ። ይሄኛውም እንደዚህ ማድረግ ትችላላችሁ። እናንተ የሚመቻችሁን የምትፈልጉትን ከነዚህ ትመርጣላችሁ ማለት ነው። ሁሉም ይሰራል ማለት ነው። እያንዳንዱ ክሊክ ያደረጋችሁ የሚመቻችሁን መምረጥ ትችላላችሁ። እዚህ ከላይ ማስተካከል ትችላላችሁ። ብርሃኑ መጨመርም መቀነስም። ይሄኛው አሁን ወደ ላይ አድርገዋለሁ ቀዩን እንደዚህ እንደምትመለከቱት ማለት ነው። እንደዚህ ያደረጋችሁ እንደሚመቻችሁ አድርጋችሁ ማስተካከል ትችላላችሁ። ቀላል ነው። ምንም አይነት ከባድ አይደለም። በቃ እንደዚህ ያደረጋችሁ የምትፈልጉትን ላይት መርጣችሁ ከኋላ ያስገባላችኋል ማለት ነው። እኔ ያው እንደዚህ አድርጌ ጨርሻለሁ። ከዛ አንዴ ከታች ክሊክ አድርገውና ኤክስፖርት የሚለውን 720 የሚለውን ወደ 1080 ቀይረውና ከዛ ኤክስፖርት የሚለውን እጫናለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጉ።